ጤና ይስጥልኝ ውድ የዊንግ ዋን አካዳሚ ተማሪዎች እንዴት ሰነበታችሁ? ወሰኑ ማሞ ነኝ። ዛሬ ደግሞ ግሬድ 12 ማቴማቲክስ በሴክሽን 14 ሊኒየር ፕሮግራሚንግ ማለትም 12ኛ ክፍል ቻፕተር 4 ላይ የተማራችሁትን የምንከልስበት ነው። ፓርት 2 ሶልቪንግ ሊኒየር ፕሮግራሚንግ ፕሮብሌምስ ኤልፒፒ ፕሮብሌምስ ተብለው ይጠራሉ፣ ወይንም ኦፕቲማይዜሽን ፕሮብሌምስም ተብለው ይጠራሉ። ወርድ ፕሮብሌምስ ኢንቮልቪንግ ዘ ኮንሰፕት ኦፍ ሊኒየር ፕሮግራሚንግን እንዴት መስራት እንደምንችል የምንከልስበት ነው። ለምሳሌ ያህል ባለፈው ዓመት የዩኒቨርሲቲ መግቢያ ፈተና ላይ በቡክሌት ኮድ 112 ጥያቄ ቁጥር 12 ዛሬ የምከልስላቸውን ኮንሰፕት መሰረት በማድረግ የሚሰራ ጥያቄ ነው። እዚህ 12ኛ ጥያቄውን የምትመለከቱት እኔ ምሳሌዎች እሰጣችኋለሁ። ከዛ በኋላ ተጨማሪ የቤት ስራና 12ኛውን ጥያቄ ጨምሬ የቤት ስራ ጥያቄዎችን እሰጣችኋለሁ። 4 ኤግዛምፕሎችን ይህንን ለመስራት አቅም እንድትፈጥሩ የሚረዷችሁን 4 ጥያቄዎች ምሳሌዎችን አብረን እንሰራለን ማለት ነው። እንግዲህ የኦፕቲማይዜሽን ፕሮብሌምስ ወይም ሊኒየር ፕሮግራሚንግ ፕሮብሌምስ ሶልቭ ለማድረግ የምንከተላቸውን ስቴፖች በመጀመሪያ ላስተዋውቃችሁ። የመጀመሪያው ምንድነው? ሪኮግናይዝ ዘ ዲሲሽን ቫሪያብልስ ኤንድ አሳይን ሲምቦልስ ቱ ዜም ላይክ ኤክስ ኤንድ ዋይ። እንግዲህ ሊኒየር ፕሮግራሚንግ ፕሮብሌምስ 2 ቫሪያብሎች ሁልጊዜ ይኖሩታል። እነዛን ቫሪያብሎች ለምን እንደተሰጡ በመለየት ኤክስ እና ዋይ ብለን ቫሪያብሎችን እንወስናለን ማለት ነው። ሁለተኛው ስቴፓችን ኤክስፕረስ ኦል ዘ ኮንስትራንትስ ኢን ተርምስ ኦፍ ኢንኢኳሊቲስ ኢን ሪሌሽን ቱ ዘ ዲሲሽን ቫሪያብል። ኮንስትራንቶቻችንን ወይም ሊሚቴሽኖቻችንን ወይም ሪስትሪክሽን ያለባቸውን ኳንቲቲዎች ለይተን በኢንኢኳሊቲ እንገልጻለን ማለት ነው። ሶስተኛው ስቴፓችን ፎርሙሌት ዘ ኦብጀክቲቭ ፋንክሽን። ኦብጀክቲቭ ምንድን ነው? አንድም ሚኒማይዜሽን ነው ወይስ ማክሲማይዜሽን ነው? ሚኒማይዝ የምናደርገው ምንድን ነው? ብዙ ጊዜ ሚኒማይዝ የሚደረገው ኮስት ነው። ማክሲማይዝ የሚደረገው ደግሞ ፕሮፊት ነው። ስለዚህ ያንን ኦብጀክቲቭ በመለየት ኦብጀክቲቭ ፋንክሽናችንን እንጽፋለን ማለት ነው። እነዚህ በቫሪያብሎቹ ተጠቅመን የእኩልነት አረፍተ ነገር ነው። ስለዚህ ዜድ ኢኳልስ ብለን ዜድ ኢኳልስ ኦብጀክቲቭ ፋንክሽናችን ሁልጊዜ የሚሆነው ዜድ ኢኳልስ ኤክስ ፕላስ ቢ ዋይ ተብሎ የሚጻፍ ይኖረናል። ዓላማችን ይሄንን ኢኩዌዥን ምን ማድረግ ነው ማለት ነው? ማክሲማይዝ ወይም ሚኒማይዝ ማድረግ ነው ማለት ነው። ሌላው አድ ዘነን ኔጌቲቪቲ ኮንዲሽንስ ኦር ኮንስትራንትስ ምንድን ነው? ይሄኛው ደግሞ የሚለን ምንድን ነው? ሊኒየር ፕሮግራሚንግ በአብዛኛው አፕሊኬሽኑ የፋብሪካ ምርቶች ላይ ነው፣ ኢንዱስትሪ የሚያመርቱ የካምፓኒዎች ላይ ስለሆነ ሁል ጊዜ የሚኖሩን ኤክስ ኤንድ ዋይ ነን ኔጌቲቭ ናቸው። በመሆኑም ኤክስ ግሬተር ዛን ኦር ኢኳል ቱ 0 እና ዋይ ግሬተር ዛን ኦር ኢኳል ቱ 0 በሚሉት በኮንስትራንትነት ጨምረን እንሰራለን። በሌላ አባባል አንደኛ ኳድራንት ላይ ሶሉሽናችንን እንፈልጋለን ማለት ነው። አንደኛ ኳድራንት ላይ። ስለዚህ እነዚህ 4 ስቴፖችን ጥቅልል ስናደርጋቸው ምንድን ነው የምናዘጋጀው ካላችሁኝ፣ ሰንጠረዥ ነው የምናዘጋጀው። ምን ይዛል ይሄ ሰንጠረዣችን? አውትፑት ይኖረዋል፣ ኢንፑት ይኖረናል፣ እንዲሁም ደግሞ ቫሪያብልስ ይኖራሉ ማለት ነው። አውትፑታችን ሁል ጊዜ 2 ቦታ የተከፈለ ነው የሚሆነው። ኢንፑታችን 1 ሊሆን ይችላል፣ 2 ሊሆን ይችላል፣ 3 ሊሆን ይችላል፣ 4 ሊሆን ይችላል ኢንፑቶች። ከዛ ቫሪያብሎቻችን 2 ናቸው፣ ኤክስ እና ዋይ ብለን የምንጽፋቸው ናቸው የሚሆኑት። ስለዚህ ቫሪያብልስ ያልናቸው ኤክስ እና ዋይ ብለን እናስቀምጣለን። አሁን አውትፑትና ኢንፑታችንን መለየት ነው። አውትፑት መጀመሪያ ኢንፑቱን እንለይ። ኢንፑት ማለት ምን ማለት ነው? ሪስትሪክሽን ወይም ሊሚቴሽን ያላቸው ኳንቲቲዎች ናቸው። ኢንፑት የሚባሉት ሪስትሪክሽን ወይም ሊሚቴሽን የተገለጸባቸው ኳንቲቲዎች ምን ተብለው ይጠራሉ? ኢንፑት ተብለው ይጠራሉ። ለምሳሌ እነዚህ ኢንፑቶቻችን R1፣ R2፣ R3 ምናምን ሊሆኑ ይችላሉ ማለት ነው። ብዙ ሊሆኑ ይችላሉ። እነዚህ ናቸው በኢኒኳሊቲ የሚገለጹት። አውትፑቱ ደግሞ 2 ቦታ የተከፈለው። አንደኛ አውትፑቱ ታይፕ አለው። ሁል ጊዜ ሊኒየር ፕሮግራሚንግ ፕሮብሌም ላይ 2 ነገሮች ኤክስ እና ዋይ ብለን የሰየምናቸው 2 ኳንቲቲዎች 2 ቫሪያብሎች ስላሉን ኤክስ ብለን የምንሰይመው እንዲሁም ዋይ ብለን የምንሰይመው ታይፖች ይኖሩናል ማለት ነው።
ለምሳሌ አንድ የትራንስፖርት አቅራቢ ካምፓኒ ከሆነ 2 አይነት አውቶቡሶች ሊኖሩት ይችላሉ ይለናል። ስለዚህ ታይፕ ኤ፣ ታይፕ ቢ ብለን የምንሰይማቸው ነገሮች ይኖራሉ ማለት ነው። ከዛ እንደዚህ ታይፕ ኤ እና ቢ ብለን የሰየምናቸው ደግሞ ኮንስታንት ቫሊዎች ይኖራቸዋል። ለምሳሌ ኮስት ይኖራቸዋል። ስለዚህ ኳንቲቲ ይኖራቸዋል ማለት ነው። ኳንቲቲ ፊክስድ ኳንቲቲዎች ይኖሩናል። ፊክስድ ኳንቲቲ ይኖረናል ማለት ነው። እነዚህ ፊክስድ ኳንቲቲዎች እዚህ ጋር ይቀመጣሉ። እነኚህ ፊክስድ ኳንቲቲ የሚያገለግሉ ለማን ነው ካላችሁኝ፣ ኦብጀክቲቭ ፋክሽንን ምጽፈው ከፊክስድ ኳንቲቲዎች በመነሳት ነው። ለምሳሌ ከኤ ጋራ ለምሳሌ 40 ብዛቱ 40 ነው ወይም ኮስቱ 40 ብር ነው ከተባለ 40ን እዚህ ጽፋለሁ። 50 ብር ነው የቢ ከተባለ 50 ብርን እዚህ ጽፋለሁ 50። ስለዚህ 40 ኤክስ ሲደመር 50 ዋይ ዜድ ሆነልኝ ማለት ነው። ስለዚህ ኦብጀክቲቭ ፋክሽንን ማወጣው ከአውትፑቱ ሲሆን ከኢንፑቱ ደግሞ ማወጣቸው ምኖች ይሆናሉ ማለት ነው። ከኢንፑት ማወጣቸው ደግሞ ኮንስትሪያንቶች ይሆናሉ ማለት ነው። ስለዚህ ኢንፑት ያልኳቸው ኮንስትሪያንት ሊሚቴሽን ወይም ሪስትሪክሽን ያላቸው ኳንቲቲዎች ናቸው። ኢንፑቶች ምንድናቸው? ኳንቲቲስ አንደር ሰርቴን ሪስትሪክሽን ሲሆኑ አውትፑት ደግሞ ያልናቸው አውትፑቶች ምንድናቸው ማለት ነው? አውትፑት 2 ኳንቲቲስ 2 ናቸው። ሁልጊዜ 2 ኳንቲቲስ ዊዝ ፊክስድ ቫሊዩስ ፊክስድ ቫሊዩ ያላቸው 2 ኳንቲቲዎች ናቸው ማለት ነው። እነኚህ ፊክስድ ቫሊዩ ያላቸው 2 ኳንቲቲዎች ይሆናሉ። ስለዚህ በምሳሌ ውስጥ አሁን ከምሳሌው በመነሳት ጥያቄዎቹን እንስራ። የመጀመሪያው የሚለው ምንድን ነው? ሶልቭ ኦፕቲማይዜሽን ወርድ ፕሮብሌምስ ዘ ጊቭን ኦፕቲማይዜሽን ወርድ ፕሮብሌምስ የሚለው አንደኛ ኤ ውማን ዊሽስ ቱ ሚክስ 2 ታይፕስ ኦፍ ፉድ F1 and F2 in such a way that the vitamin contents of the mixture contains at least 8 units of vitamin A and 11 units of vitamin B. Food F1 costs ብር 60 per kilogram and food F2 costs ብር 80 per kilogram. 60 ብር per kilogram, 80 ብር per kilogram. Food F1 contains 3 units of vitamin A and 5 units of vitamin B, while food F2 contains 4 units of vitamin A and 2 units of vitamin B per kilogram. Determine the minimum cost of the food mixture ነው የሚለን። አሁን እንግዲህ ሰንጠረዥን ቁጭ ላድርግና እንደገና ወርድ ፕሮብሌምን ደጋግሚ በማንበብ ኮንስትራንትና ኦብጀክቲቭ ፋክሽንን እጽፋለሁ ማለት ነው። አሁን አውትፑት ይኖረኛል። አውትፑት ኢንፑት ቫሪያብል ቫሪያብሎቻችን ያው ኤክስ እና ዋይ ብለን ምን ሰይማቸው መሆናቸውን አውቃቸዋል። አሁን አውትፑት የተባለ ምንድነው? ኳንቲቲስ ዊዝ ፊክስድ ቫሊዩስ ነው። ስለዚህ ምን ይለናል እዚህ ጋር ተመልከቱ። ፉድ ኤፍ1 ኮስትስ ብር 60 ኪሎግራም ኤንድ ፉድ ኤፍ2 ኮስትስ ብር 80 ኪሎግራም። አንደኛው ምግብ የሚሸጠው በ60 ብር ነው። ሁለተኛው ምግብ የሚሸጠው በ80 ብር ነው። እነኚህ 80 እና 60 የሚሉት ፊክስድ ኳንቲቲዎች ናቸው። ስለዚህ ፉድ ታይፕስ ናቸው ማለት ነው። የመጀመሪያው ፉድ ታይፕስ ዛት ሚንስ ኤፍ1 ፉድ 1 እና ፉድ 2 ምንድን የተሰጠን? የነዚህ ኮስት ነው የተሰጠን። ኮስት ፐር ኪሎግራም በብር ነው ማለት የተገለጸው እዚህ ጋር። ኤፍ1 ስንት ነው? 60 ብር። ኤፍ2 ስንት ነው? 80 ብር። ኢንፑታችን ምንድን ነው ከተባለ ደግሞ ደግመን እናንበው። A woman wishes to mix 2 types of food F1 and F2 in such a way that the vitamin contents of mixture contains at least የሚለው ቢያንስ 8 ዩኒት ቪታሚን ኤ ይፈልጋል ነው የሚለው 8። ስለዚህ ቢያንስ የሚለው ቃል ምንድን ነው ማለት ነው? ሪስትሪክሽን ተቀምጦለታል። የቪታሚን ኤ መጠኑ ከ8 ማነስ የለበትም። ቢያንስ 8 ነው። ቪታሚን ቢ ደግሞ ቢያንስ 11 ዩኒት ቪታሚን ቢ መያዝ አለበት። ስለዚህ 11 እና 8 የሚሉት ቃሎች ምንድን ናቸው? ሪስትሪክሽኖች ናቸው፣ ሊሚቴሽኖች ናቸው። ስለዚህ ቪታሚን ኤ እና ኢንፑታችን ቪታሚን ኤ ኤንድ ቪታሚን ቢ ኢንፑቶች ሆኑ ማለት ነው። ኢንፑቶች ሆኑ። እሺ
ስለዚህ ቪታሚን ኤ ምን መሆን አለበት? ቢያንስ 8 ነው። ያ ማለት ዚታቸው ስ ግሬተር ዛን ኦር ኢኳል ቱ 8 ነው። ቪታሚን ቢስ ግሬተር ዛን ኦር ኢኳል ቱ 11 ነው ማለት ነው። ከዛ በኋላ ቪታሚን የፉድ ዋን ምን ያህል ቫይታሚን ኤ እና ቫይታሚን ቢ ይዟል የሚለው ደግሞ እዚህ ጋር ይነግረኛል። ፉድ ኤፍ1 ኮንቴንስ 3 ዩኒትስ ፐር ኪሎግራም ኦፍ ቪታሚን ኤ ኤንድ 5 ዩኒትስ ፐር ኪሎግራም ኦፍ ቪታሚን ቢ። ስለዚህ ፉድ ኤፍ1 3 ዩኒት ቪታሚን ኤ እና 5 ዩኒት ቪታሚን ቢ ይዟል። 3 5 ፉድ ኤፍ2 ኮንቴንስ 4 ዩኒትስ ኦፍ ቪታሚን ኤ ኤንድ 2 ዩኒትስ ኦፍ ቪታሚን ቢ። ስለዚህ እዚህ ጋር ደግሞ 4ና 2 ይዟል ማለት ነው። አሁን ይሄንን ሰንጠረዥ ይዤ ኮንስትራንትና ማንን እንጽፋለሁ ማለት ነው? ኦብጀክቲቭ ፋክሽናችንን እንጽፋለን ማለት ነው። እሺ ኦብጀክቲቭ ፋክሽናችን ይሄን ሰንጠረዥ እያየሁ እዚህ ጋር ልጻፋቸው ማለት ነው። ኦብጀክቲቫችን ምንድን ነው? ዋት ኢዝ ዘ ኦብጀክቲቭ ኦፍ ዚስ ፕሮብሌም? ፕሮብሌማችን ምንድን ነው? ሚኒማይዚንግ ኮስት ነው። ኮስትን መቀነስ ነው። ስለዚህ ኦብጀክቲቭ ፋክሽናችን ማን ነው ማለት ነው? ኦብጀክቲቭ ፋክሽን ማን ይሆናል ማለት ነው? ዜድ ኢኳልስ ብለን የምንጽፈው ማለት ነው። ፉድ ዋን ላይ ፊክስድ ኳንቲቲ ኮስት አለኝ እዚህ ጋር 60 ኤክስ ሲደመር 80 ዋይ 60 ኤክስ ሲደመር 80 ዋይ የሚለው ይሄ ምን ሆነ ማለት ነው? ኦብጀክቲቭ ፋክሽናችን ሆነ ማለት ነው። ኮንስትሪያንትስ እነማን ናቸው? ኤክስ ፕላስ 2 ዋይ ግሬተር ዛን ኦር ኢኳል ቱ 11 የሚለው አለ ማለት ነው። ሌላስ ኤክስ እና ዋይ ምንድን ናቸው? ፖዘቲቪቲ፣ ነን ኔጌቲቪቲ ኮንስታንት ናቸው። ነን ኔጌቲቪቲ ዛት ሚንስ ኮንዲሽኑ ኤክስ ሹድ ቢ ግሬተር ዛን ኦር ኢኳል ቱ 0 እና ዋይ ሹድ ቢ ግሬተር ዛን ኦር ኢኳል ቱ 0 የሚሉትን እንጨምርበታለን ማለት ነው። አሁን እንግዲህ ምን ማድረግ ነው? ከዚህ ቀጥሎ የበቀደሙ ትምህርታችን መጣ ማለት ነው። ኤክስ ዋይ ፕሌናችንን እናዘጋጃለን ማለት ነው። ኤክስ ዋይ ፕሌናችንን እዚች ጋር ግራፋችንን ቦታ ለመቆጠብ እዚች ጋር ግራፌን ልስራ። ኤክስ አክሲስ አለኝ፣ ዋይ አክሲስ አለኝ። ከዛ በኋላ የመጀመሪያው ጥያቄ ላይ እችን እኩል ይሆናል ብለን እያነበብን ግራፋችንን እናስቀምጥ። ምንድን ነው የሚለን? 3 ኤክስ ሲደመር 4 ዋይ እኩል ይሆናል 8 ነው አይደለም የሆነው ባውንደሪ ላይናችን 3x ፕላስ 4y ኢኳልስ ቱ 8 የሚል ይሆናል። ስለዚህ የኤክስ ዋጋ 0 ሲሆን የዋይ ዋጋ 4y እኩል ይሆናል 8 ለ4 2 የዋይ ዋጋ 2 የሆነበት አንድ ቦታ ላይ ማለት ነው። የዋይ ዋጋ 0 ሲሆን ደግሞ የኤክስ ዋጋ 8/3 ማለት ከሁለት የበለጠ ቁጥር ነው። የኤክስ ዋጋ የኤክስ ዋጋ 8/3። ስለዚህ እነዚህን ሁለት ነጥቦች አሰምራለሁ ማለት ነው። ስለዚህ እቺ መስመር ማነች ማለት ነው? ቢጫዋ መስመር 3x ፕላስ 4y ኢኳልስ 8 የምትለው አንዷ ባውንደሪ ላይን ሆነች ማለት ነው። ሁለተኛ ባውንደሪ ላይናችን ደግሞ 5x ፕላስ 2y ኢኳልስ 11 የሚለው ስለሆነ የዋይ ዋጋ 0 ሲሆን የኤክስ ዋጋ 11/5 11 ለ5 ሲካፈል 2.1 ነው። ይሄኛው ግን 2.6 ነው አይደለም። ስለዚህ እዚች አካባቢ ጋር አገኛታለሁ ማለት ነው። 11/5 እዚች ጋር 11/5 የኤክስ ዋጋ 0 ሲሆን ደግሞ የዋይ ዋጋ 11/2 ማለት 5 ነጥብ ምናምን ነው። ስለዚህ እዚች ጋር አገኛታለሁ ማለት ነው። 11/2 አሁን ሌላ ቀለም ላምጣና ግራፌን ልስራ ማለት ነው። ችን ቦታ ላስተካክላት። 11/5
ይችኛዋ የተቋረጡባት ቦታ 11 ሁለተኛ። ይቺ የተቋረጠችበት 11 ሁለተኛ አለችኝ። ይቺ መስመራችን ማነች? 5x ሲደመር 2y እኩል ይሆናል 11 የሚል። ከዛ በኋላ ምንድን ነው የምናደርገው? ግራፋችን የተቋረጡባት አንዲት ነጥብ አለች። ይቺ ነጥብ አለችኝ። ይቺ የተቋረጡባት ቦታን ወስዳለሁኝ። ፒ ብዬ ልሰይማት። ይቺን ቦታ ፒ ልበላት። የተቋረጡባት ፖይንት ኦፍ ኢንተርሴክሽን ነች። ከዚህ በኋላ ምንድን ነው ማደርገው? እዚህ ጋር ተመልከቱት። የዋይ ኮፊሽንት ፖዘቲቭ ነው። ጥያቄው ይበልጣል ነው። የዋይ ፖዘቲቭ ሆኖ ግሬተር ዛን ከሆነ ወደ ላይ ነው ማለት ነው የሚቀባው። ወደዚህ ነው የሚቀባው። ያ ወደዚህ የሚቀባው ክፍል ነው ማለት ነው። እዚህኛውም ደግሞ ይሄኛውም ደግሞ የዋይ ኮፊሽንቱ ፖዘቲቭ ሆኖ ይበልጣል ነው። ስለዚህ እሱም ወደ ላይ ነው የሚቀባው። ስለዚህ ሁለቱም ወደ ላይ ስለሆነ የሚቀቡት የጋራ ቦታቸው ማን ነው ካላችሁኝ ይሄ ሪጅን ነው ማለት ነው። ይሄ በኤክስ ምልክት አረንጓዴ ኤክስ ምልክት ያደረግኩበት ሪጅን ይሄን በሙሉ ይዞ ማለት ነው። ይሄ ሪጅን ፊዚብል ሪጅናችን ይሄ ነው ማለት ነው። ፊዚብል ሪጅናችን ይሄ ነው። የዚህ ፊዚብል ሪጅን ኮርነር ፖይንቶች እነማን ናቸው የሚሉትን ቼክ እናርግ። ኮርነር ፖይንትስ አር አንደኛው ኮርነር ፖይንት ይውላችሁ እዚህ ጋር ይሄ 00 የሚለው ኦ ማለት ነው። ያ አንደኛው ማን ነው? 00 ፖይንት ኦ 00 አለኝ። ሁለተኛ ኮርነር ፖይንታችን ማን ነው የሚሆነው? ኖ ይችኛዋ ፊዚብል ሪጅን ውስጥ የለችም። ፊዚብል ሪጅን ውስጥ ስለሌለች ፊዚብል ሪጅን ውስጥ ያሉትን ብቻ ነው። የትኛዋ ነች ነጥቧ? ይቺ 11 ሁለተኛ ያለባት። ስለዚህ እሷን ኪው ልበላት 0 11 ሁለተኛ። እንደገና ማነች? ፒ ነች። የፒን ዋጋ አመጣለሁ። ኤንድ ሌላኛዋ ማነች? ይቺ ደብሊው ልበላት። ደብሊው የኤክስ ዋጋ 8 አምስተኛ የሆነችው 8 አምስተኛ ከዜሮ ጋር የሆነች። ስለዚህ ፒን ማስላት አለብኝ። ፒን ለማስላት ምንድን ነው የምጠቀመው? እነኝን ሁለት ኢኩዌዥኖች ሳይመልታኒየስሊ ሶልቭ አደርጋለሁ ማለት ነው። ፋይንድ ፒን ለማግኘት ምንድን ነው የምጠቀመው? 3x ፕላስ 4y እኩል ይሆናል 8 እና 5x ፕላስ 2y እኩል ይሆናል 11 የሚለውን ይሄንን ሳይመልታኒየስሊ ሶልቭ በማድረግ እሰራለሁ ማለት ነው። ሶልቭ በማድረግ እሰራለሁ። ለምሳሌ ያህል የዋይን ዋጋ ለማጥፋት በኔጌቲቭ 2 ባበዛ 3x አለኝ። ኔጌቲቭ 10 ኔጌቲቭ 7x ይቀረኛል ማለት ነው። እዚህ ጋር ኔጌቲቭ 4y ፖዘቲቭ 4y 0 ይሆናል እኩል ይሆናል ኔጌቲቭ 2 ሲባዛ በ11 ኔጌቲቭ 22 ነው። ኔጌቲቭ 22 ከ8 ጋር ሲደመር ኔጌቲቭ 14 ነው። ስለዚህ የኤክስ ዋጋ 2 አገኛለሁ ማለት ነው። የኤክስ ዋጋ 2 አገኛለሁ። አንደኛው ኢኩዌዥን ላይ ተክተን ለዋይ ብናሰላ ማለትም 5x ፕላስ 2y እኩል ይሆናል 11 የሚለው ላይ 2y እኩል ይሆናል 11 ሲቀነስ 5x ነው። ይሄ ማለት አንድ ነች አራ የምትሆነው 11 ሲቀነስ 10 አንድ ሆነ። ስለዚህ የዋይ ዋጋ 1 ሁለተኛ አገኘሁ ማለት ነው። 1 ሁለተኛ። ስለዚህ አሁን እነዚህን 1 2 3 ኳንቲቲዎች ኦብጀክቲቭ ፋክሽናችን ውስጥ እየተካን እናሰላለን ማለት ነው። በት ዜድ ኢኳልስ 60x ፕላስ 80y የሚለው አለኝ። 60x ፕላስ 80y። ስለዚህ ዜድ ኦፍ 0 11 ኦቨር 2 ስንት ነው ላለሁ? 60 ሲባዛ በ0 ሲደመር 80 ሲባዛ በ11 ሁለተኛ ካልኩሌት አድርጌ ያስቀምጣለሁ። ዜድ ኦፍ 2 1 ኦቨር 2 ስንት ነው እላለሁ? 60 ሲባዛ በ2 ሲደመር 80 ሲባዛ በ1 ሁለተኛ። ይሄ 120 እና 40 160 ምንድን ነው እሱ? ብር። ሶስተኛው ዜድ ኦፍ 8 5ኛ 0 እኩል ይሆናል 60 ሲባዛ በ8 5ኛ ሲደመር 80 ሲባዛ በ0 60 ለ5 12 ጊዜ 8 160 ብር ይመጣል። ይሄኛው የላኛው ደግሞ 80 ለ2
440 ብር ነው የሚመጣው። ይሄ 440 ብር ሆነ። አሁን ከዚህ ውስጥ ትንሽየው ማን ነው ከተባለ 160 ብር ነው ማለት ነው። 160 ብር ዘስ ዘ ሚኒመም ኮስት ኢዝ 160 ብር። ልብ በሉ ጥያቄያችን ምን ነበረ? ሁለት ምግቦች ኤፍ1 እና ኤፍ2 ነበሩት። ከዛ እነኚህ ኤፍ1 እና ኤፍ2 ይሸጡ የነበሩት በኪሎግራም 60 ብርና 80 ብር ነበር። ከዛ በመቀጠል እነኚህ በውስጣቸው ቫይታሚን ኤ እና ቫይታሚን ቢ ይዟል። እነዚህን ሁለት ምግቦች ቀይጠን አዲስ ምግብ የቫይታሚን ኤ መጠኑ ከ8 ዩኒት የበለጠ እንዲሁም ደግሞ የቫይታሚን 11 መጠኑ ደግሞ ከ11 ዩኒት የበለጠ እንድናዘጋጅ ነው። ያንን ሁለቱን ሪኳየርመንቶች የሚያሟላ ምግብ ያዘጋጀነው ምግብ አነስተኛ ዋጋው ስንት ነው የሚል ነበር ጥያቄው። ስለዚህ ይሄ ፉድ ዋንና ፉዱትን በመቀየጥ የተዘጋጀው እና የቫይታሚን ኤ እና የቫይታሚን ቢ ሪኳየርመንት የሆኑትን 8 ዩኒት እና 11 ዩኒት አትሊስት 8 ዩኒት አትሊስት 11 ዩኒት የሚያሟላው ምግባችን 160 ብር ይሸጣል ማለት ነው። ወይም ዋጋው የማምረቻ ዋጋው 160 ብር ነው ማለት ነው። እስቲ ጥያቄ ቁጥር 2ን ደግሞ እንስራ። እሺ ምንድን ነው የሚለን? ሁለተኛ ጥያቄያችን ምንድን ነው የሚለን? ኤ ፈርኒቸር ካምፓኒ ፕሮዲውስስ ኢንኤክስፔንሲቭ ቴብልስ ኤንድ ቼርስ። አሁን እንግዲህ አንድ የቁሳቁስ ማምረቻ ወይም የቤት ዕቃዎች ማምረቻ ወይም የቢሮና የቤት ዕቃዎች ማምረቻ ካምፓኒ ወንበርና ጠረጴዛ ያመርታል። In the production process for each table takes 4 hours in the carpentry department and 2 hours in the painting department. በማምረት ሂደቱም ምን አለ ማለት ነው? ካምፓኒ ውስጥ ሁለት ዲፓርትመንቶች አሉ። የአናጺ ስራ የሚሰሩና የፊኒሽንግ ስራ ማለትም ይሄ ፔይንቲንግ ጋር ቀለም የሚቀቡ ሁለት ቡድኖች አሉ። Each chair requires 3 hours carpentry and 1 hour in the painting department. እንግዲህ ወንበሩ የሚመረትበት 3 ሰዓት የአናጢ ስራና 1 ሰዓት የቀለም ቅብ ስራ ይፈልጋል ለአንድ ወንበር። During the current production period 240 hours carpentry። እንግዲህ ካርፔንተሪው ደግሞ የተመደበለት ስንት ሰዓት ነው? 240 ሰዓት ለካርፔንተሪ የተመደበ ሲሆን 100 ሰዓት ደግሞ ለፔይንቲንግ ተመድቦለታል። እንግዲህ ፈጥኖ መጨረስ ይቻላል ማለት ነው። ለካርፔንተሪ አናጺዎቹ አጠቃላይ ስራውን ለመጨረስ የተፈቀደላቸው የጊዜ መጠን 240 ነው። ከ240 በላይ መጠቀም አይችሉም። ቀለም ቀቢዎቹ ደግሞ ከ100 ሰዓት በላይ መጠቀም አይችሉም። each table sold yields a profit of ብር 7 ፕሮፊት አለ። ከጠረጴዛው ሽያጭ 7 ብር እንዲሁም ደግሞ ከወንበር ሽያጭ ደግሞ 5 ብር ፕሮፊት ይገኛል። Find the best combination of tables and chairs to manufacture in order to reach maximum profit. ስለዚህ ኦብጀክቲቫችን ማክሲማይዚንግ ፕሮፊት ነው ማለት ነው። ስለዚህ መጀመሪያ ሰንጠረዣችንን እንስራ እስቲ። ሰንጠረዣችንን አውትፑት አለችኝ፣ ኢንፑት አለኝ፣ ቫሪያብል አለኝ። ቫሪያብሎቻችን ሁለት ቫሪያብል ነው ሁልጊዜ የሚኖረኝ። ቫሪያብል ኤክስ እና ዋይ ብሎ መሰየም ነው ቫሪያብሎቻችን። ከዛ በኋላ አውትፑት የምንለው ፊክስድ ቫሊዩ የተዘጋጀላቸው ሁለት ኳንቲቲዎች ናቸው። ስለዚህ ካምፓኒው የሚያመርተው ምንድን ነው? ቴብል እና ቼር። ስለዚህ ታይፕ ነው ማለት ነው ያለን እዚህ ጋር ፈርኒቸር ታይፕ ነው ማለት ነው። ፈርኒቸር ታይፕ ማን ናቸው? ቴብል ኤንድ ቼር። ቴብል አለኝ፣ ቼር አለኝ። ሌላው ፊክስድ ኳንቲቲ የተቆረጠው ለምንድን ነው ካላችሁኝ ከወንበሩ የሚገኘው ትርፍና ከጠረጴዛው የሚገኘው ትርፍ ናቸው። ስለዚህ ፕሮፊት ይገኛል። ፕሮፊት ፊክስድ ኳንቲቲ ነው። ከአንድ ወንበር 7 ብር፣ ከአንድ ጠረጴዛ 7 ብር፣ ከአንድ ወንበር ደግሞ 5 ብር ትርፍ ይገኛል። ኢንፑታችን ምንድን ነው? ካምፓኒው 2 ዲፓርትመንቶች አሉት፣ ሰዓት የተገደበላቸው ዲፓርትመንቶች ማናማ? ካርፔንተሪ እና
ፔይንቲንግ ዲፓርትመንት እንዲሁም ካርፔንትሪ ዲፓርትመንቶች አሉን። ለካርፔንትሪ ስንት ሰዓት ነው የተመደበው? 240 ሰዓት። ዳት ሚንስ ሌስ ዛን ኦር ኢኳል ቱ 240 አወርስ ተመድቦለታል። ለፔይንቲንግስ ምን ተመድቦለታል? 100 ሌስ ዛን ኦር ኢኳል ቱ 100። ስለዚህ ሊሚቴሽናችን ምንድን ነው ማለት ነው? ታይም ነው ማለት ነው። ታይም ሊሚቴሽን አለ በእያንዳንዱ በሁለቱ ዲፓርትመንቶች ውስጥ ታይም ተገድቦ ተሰጥቷል ማለት ነው። ከዛ በኋላ ካርፔንተሪ ላይ አንድ ጠረጴዛ ፎር ኢች ቴብል ቴክስ 4 hours ኢን ዘ ካርፔንትሪ። ለጠረጴዛው 4 ሰዓት ካርፔንትሪ ይፈልጋል። እንዲሁም ለፔይንቲንግ ደግሞ 2 ሰዓት ይፈልጋል። ለወንበር ደግሞ ኢች ቼር ሪኳየርስ 3 hours ፎር ካርፔንትሪ 3 ሰዓት፣ እንዲሁም ለፔይንቲንግ ደግሞ 1 ሰዓት ይፈልጋል። ስለዚህ አሁን ይችን ሰንጠረዥን አዘጋጀው። ከዛ በኋላ ኦብጀክቲቭ ፋክሽኔን እና ኮንስትሪያንቴን በቀላሉ መጻፍ እችላለሁ ማለት ነው። ስለዚህ አሁን ወደ ኦብጀክቲቫችን እንምጣ እስቲ። ኦብጀክቲቭ የጥያቄያችን ኦብጀክቲቭ ምንድን ነው? ኦብጀክቲቫችን ማክሲማይዚንግ ፕሮፊት ነው። ትርፍን ከፍ ማድረግ ነው። ስንት ወንበር ስንት ጠረጴዛ ባመርት ነው ከፍተኛ ትርፍ የምናገኘው የሚለውን መወሰን ነው። ስለዚህ ኦብጀክቲቭ ፋክሽን ምንድን ነው? እችትና እዚህ ጋር ተጽፏል። ከጠረጴዛ 7 ብር ይተርፋል። ስለዚህ ኤክስ ጠረጴዛዎች ከተመረቱ 7x + 5y ዜድ ኢኳልስ 7x + 5y ይሆናል ማለት ነው። ከዛ በኋላ ኮንስትሪያንትስ ናቸው። ኮንስትሪያንትስ እነዚህ ደግሞ ኮንስትሪያንቶቻችን ምንድን ናቸው የሚሆኑት? አንደኛ ለአንድ ጠረጴዛ ለአናጺ ስራ 4 ሰዓት ሲጠይቅ ለፔይንቲንግ 2 ይጠይቃል። ስለዚህ አናጺዎቹ ጋር ያለውን ስንመለከት ለጠረጴዛ 4 ሰዓት ለወንበር 3 ሰዓት ያስፈልጋቸዋል። ስለዚህ 4x ሲደመር 3y ጠቅላላ የካርፔንተሪ ሰዓት 240 ነው። ሌዛ ነው ኢኳል ቱ 240 hours። እንዲሁም ደግሞ ለፔይንቲንግ ጋር ደግሞ ስንመለከት ለጠረጴዛ 2 ሰዓት ለወንበር 1 ሰዓት አለ። 2x ሲደመር y ሌዛ ነው ኢኳል ቱ 100 አለ። ከዛስ ምርት ነውና የምናመርተው ምርት ኔጌቲቭ አይሆንም። x is greater than or equal to 0 y is greater than or equal to 0 የሚለውን ከዛ በኋላ እስቲ ፊዚብል ሪጅናችንን እንወስነው። ፊዚብል ሪጅናችን ምንድን ነው የሚሆነው የሚለውን እዚች ጋር ላስቀምጥ። ፊዚብል ሪጅን ኤክስ አለኝ፣ ዋይ አክሲስ አለኝ። ከዛ በኋላ የመጀመሪያው ኮንስትሪያንት 4x ሲደመር 3y እኩል ይሆናል 240 ብለን ባውንደሪ ላይኑን ስናነብ የኤክስ ዋጋ 0 ሲሆን የዋይ ዋጋ 240 ሲካፈል ለ3 ነው 80። የዋይ ዋጋ 0 ሲሆን 4x እኩል ይሆናል 240 ሲካፈል ለ4 60። የኤክስ ዋጋ 60። ስለዚህ እነዚህን ሁለቶቹን ሳገናኝ መስመር ስሰራ ይሄ ላይናችን ማን ሆነ ማለት ነው? 4x ሲደመር 3y እኩል ይሆናል 240 የሚለውን ይሰጠኛል ማለት ነው። በመቀጠል ሁለተኛው ላይ ደግሞ ያለችው 2x ሲደመር y ያንሳል ወይ እኩል ይሆናል ከመቶ በሚለው ላይ የኤክስ ዋጋ 0 ሲሆን የዋይ ዋጋ 100 ነው። ከላይ ነው ማለት ነው የምነሳው 100። የዋይ ዋጋ 0 ሲሆን የኤክስ ዋጋ 50 ነው። 50 እዚህ ነች። ስለዚህ ከዚህኛው ከላኛው እነሳና ከዚህ ተነስቼ ይሄ መስመራችን እዚች ጋር የተቋረጠችበት ቦታ ስንት ነች? እቺ 100 ነች። የዋይ ዋጋ 100፣ የኤክስ ዋጋ 0 ሲሆን የዋይ ዋጋ 100 የሆነችበት ቦታ አለች 100። እንዲሁም ደግሞ እቺኛዋ የተቋረጠችበት 50 አለች። አሁን እነዚህ ሁለቱ የተቋረጡበት ቦታ አለ። ጥያቄያችን የሚለው ሌዛን ነው።
አሁን የዋይን ኮፊሸንት ነው ማየው። የዋይ ኮፊሸንት 3 ፖዘቲቭ ነው። ስለዚህ ፖዘቲቭ ከሆነ ሌዛን ማለት ወደ ውስጥ ነው ማለት ነው የሚቀባው። እዚህኛው ጋም ዋይ ኮፊሸንቱ 1 ፖዘቲቭ ነው፣ ያንሳል ከመቶ የሚለው ይሄ ቢጫው መስመርም ወደዚህ ነው የሚቀባው። ሁለቱም በሚቀባበት ጊዜ ፊዚብል ሪጅናችን ሁለቱንም የሚያዋህደው ይሄ ነው ማለት ነው። ይሄ ሪጅን ነው ማለት ነው ያለን። ስለዚህ የሪጅናችን ፊዚብል ሪጅናችን ይሄ በቀይ የተመለከተው ነው። ይቺ ዋጋ የተቋረጡባት ቦታ ፒ ነች ማለት ነው። ሌላዋ ነጥብ ይቺ ቀይ ያረኩባት፣ ሌላኛዋ ነጥብ ይቺ ቀይ ያረኩባት እና ይቺ ደግሞ 0 ነች ማለት ነው። የፊዚብል ሪጅናችን ኮርነር ፖይንቶች እነዚህ ናቸው ማለት ነው። ግን ፒን ለማግኘት ልስላሴ የፒን ዋጋ እንፈልጋት። ፋይንድ ፒን ለማግኘት ሁለቱን ይችና ይችን ሳይመልታኒየስሊ ሶልቭ ማድረግ ነው። 4x ሲደመር 3y እኩል ይሆናል 240 እና 2x ሲደመር y እኩል ይሆናል 100 የሚሉትን እነዚህ ሁለቱ ጥያቄዎች በኔጌቲቭ ቱ አብዝቶ ኔጌቲቭ 2 ሲባዛ በ2 ኔጌቲቭ 4 4x ኔጌቲቭ 4x 0 3y ሲቀነስ 2y y 240 ሲቀነስ 240 የዋይ ዋጋ 40 ሆነ ማለት ነው። የዋይ ዋጋ 40 ከሆነ ሁለተኛው ላይ 2x ሲደመር ዋይ እኩል ይሆናል 100 ከሚለው ተነስቼ የ2x ዋጋ 100 ሲቀነስ ዋይ የዋይ ዋጋ 40 ስለሆነ 60 ማለት ነው ይሄ። ስለዚህ የኤክስ ዋጋ ስንት ይሆናል? 30። ስለዚህ የፒ ኮኦርዲኔት የኤክስ ዋጋው 30 እና የዋይ ዋጋው 40 ሆኖ አገኛለሁ ማለት ነው። ስለዚህ ኮርነር ፖይንትስ አር ኮርነር ፖይንቶቻችን እነማን ናቸው ከተባለ አንደኛ ኦ ያልኳት 0 ኮርነር ፖይንት፣ ሁለተኛ ኮርነር ፖይንታችን ይቺ የዋይ ዋጋ 80 የሆነችው ኪው ልበላት 0.80። ሶስተኛ ኮርነር ፖይንታችን ይቺ የኤክስ ዋጋዋ 50 የሆነ ደብሊው ልበላት 50 0 ኤንድ ፒ ደግሞ ፖይንት ኦፍ ኢንተርሴክሽናችን 30 ማለት ነው። ስለዚህ በት ዋት ኢዝ ዘ ኦብጀክቲቭ ፋንክሽን 7x ፕላስ 5y የሚለው ነው አይደለ? ስለዚህ ምን እናርጋውን ዋት ኢዝ ዜድ ኦፍ 0 ላስላ ዜድ ኦፍ 0 ማለት እዚህም 0 ስጨምር 0 ነው። ዜድ ኦፍ 080 እኩል ይሆናል 7 ሲባዛ በ0 ሲደመር 5 ሲባዛ በ80 ስለዚህ ስንት ሆነ ይሄ? 5 ጊዜ 80 5 ጊዜ 8 400 ብር ፕሮፊታችን። ዋት ኢዝ ዜድ ኦፍ 50 7 ሲባዛ በ50 ሲደመር 5 ሲባዛ በ0 350 ብር። ዋት ኢዝ ዜድ ኦፍ 30 እኩል ይሆናል 7 ሲባዛ በ30 ሲደመር 5 ሲባዛ በ40 እኩል ይሆናል 7 ጊዜ 30 210 5 ጊዜ 40 200 በድምሩ 410 ብር። ዜርፎር the maximum profit is 410 ብር 410 ብር ማክሲመም ፕሮፊት ነው። መቼ ነው ማክሲመም ፕሮፊት የሚገኘው ከተባለ ደግሞ 30 ጠረጴዛዎችንና 40 ወንበሮችን በማምረት ነው። and obtained by producing 30 tables and 40 chairs። ወደ ሶስተኛው ኤግዛምፕላችን ደግሞ እስቲ እንለፍ። ሶስተኛ ኤግዛምፕል ምንድን ነው የሚለን? ሶስተኛ ኤግዛምፕላችን ምንድን ነው የሚለው? ሶስተኛ ኤግዛምፕላችን ኤ ፈርኒቸር ዲለር ዲልስ ኢን ኦንሊ two items ቴብልስ ኤንድ ቼር። በተመሳሳይ የአሁኑም ጥያቄ ከቴብልና ቼር ጋር ነው። ፈርኒቸር ዲለር ነው። ይሄኛው ደግሞ የቤትና የቢሮ እቃዎች አቅራቢ ድርጅት ነው። አቅራቢ ነው። የቅድሙ አምራች ነበር። ይሄኛው አቅራቢ ድርጅት ነው። he has only ብር $50
50,000 ይህ አቅራቢ ድርጅት ካፒታሉ 50 ሺህ ብር ካፒታል አለው። ቱ ኢንቨስት ኤንድ ስቶሬጅ ካፓሲቲ 60 ፒስስ። እንግዲህ ይሄ የቁሳቁስ የቤትና የቢሮ ዕቃዎች አቅራቢ ድርጅት ግለሰቡ ያለው የኢንቨስትመንት ገንዘብ 50 ሺህ ብር ሲሆን ቁሳቁሶቹን ደግሞ የሚያከማችባቸው ደግሞ ስቶሩ መያዝ የሚችለው 60 ነው ማለት ነው። 61 ቁሳቁስ ቢመጣ ቦታ የለውም። ስለዚህ ሊሚቴሽን ተቀምጧል ማለት ነው። 60 ብር መግዛት የሚችለው ከአምራች ድርጅቶች፣ እሱ አቅራቢ ስለሆነ ከአምራች ድርጅቶች ገዝቶ ነው የሚያከፋፍለው። ስለዚህ መግዛት የሚችለው የ50 ሺህ ብር ቁሳቁስ ነው። ስለዚህ የገንዘብ ሊሚቴሽን አለበት። ስለዚህ ሊሚቴሽናችን ኢንቨስትመንት ሊሚቴሽን እና ካፓሲቲ ስቶር ካፓሲቲ ሊሚቴሽን፣ ሁለት ሊሚቴሽኖች አሉ ማለት ነው። ኤቴብል ኮስትስ ብር 2500 ኤንድ ኤቸር ኮስትስ ብር 500። ደግሞ ጠረጴዛውን የሚገዛው ከአምራቾች የሚገዛው በ2500 ብር ሲሆን ወንበርን ደግሞ በ500 ብር ነው። ሂ ኢስቲሜት ዛት ሂ ካን ሜክ ፕሮፊት ደግሞ አለው። አቅራቢ ነው፣ ከአምራቹ ገዝቶ እሱ ማከፋፈል ነው። ስለዚህ ከጠረጴዛ ሽያጭ 300 ብር ሲያተርፍ ከወንበር ደግሞ ሽያጩ ስንት ያተርፋል? 100 ብር ያተርፋል ማለት ነው። ዲተርማይን ዘ ማክሲመም ፕሮፊት ሂ ካን ሜክ ባይ ሴሊንግ ኦል ፈርኒቸር ነው የሚለው። ስለዚህ ጥያቄውን አንዴ ባነበው ፈርኒቸር ዲለር ዲልስ ኢን ኦንሊ 2 አይተምስ ቴብልስ ኤንድ ቼርስ ሂ ሃዝ ኦንሊ ብር 50,000 ቱ ኢንቨስት ኤንድ ስቶሬጅ ካፓሲቲ ኦፍ 60 ፒስስ ኤ ቴብል ኮስትስ ብር 2500 ኤንድ ኤ ቼር ኮስትስ ብር 500 ሂ ኢስቲሜትስ that he can make profit of 300 ብር from the sale of a table and ብር 100 from the sale of a chair. Determine the maximum profit he can make by selling all furnitures. ስለዚህ ሊኒየር ፕሮግራሚንግ ፕሮብሌሜን ዲዛይን ሳረጋው አሁን እዚህ ጋር ሶሉሽኑን ዲዛይን ስናረገው አውትፑት አለኝ፣ ኢንፑት አለ፣ ቫሪያብልስ አሉ። አሁን ቫሪያብሎቻችን ሁል ጊዜ ኤክስ እና ዋይ ብለን ሁለት ቫሪያብሎች ናቸው። አውትፑት ማለት ይሄ ፈርኒቸር ዲለሩ ቁሳቁስ የጅምላ አከፋፋው ማለት ነው። ምንድን ነው የሚያከፋፍላቸው ነገሮች ምንድን ናቸው ከተባለ ፈርኒቸር ነው የሚያከፋፍለው። ፈርኒቸሮቹ ማና ማን ናቸው? ቴብል ኤንድ ቼር ናቸው። ስለዚህ አውትፑታችን ምንድን ነው ማለት ነው? ፈርኒቸር ነው ማለት ነው። ፈርኒቸር የዚህ ሰው የዓላማ ምንድን ነው? ትርፍ ማግኘት ነው። ፕሮፊት ዓላማው። ስለዚህ ከአንድ ቴብል ምን ያህል ፕሮፊት ያገኛል? 300 ብር። ከአንድ ወንበርስ 100 ብር። እነኚህ ፊክስድ ኳንቲቲዎች ናቸው። ኢንፑታችን ሰውየው የምን እጥረት ነው ያለበት? ምንድን ነው አቅሞቹ? ምንና ምንድን ነው ያዘጋጀው ከተባለ አንደኛ ኢንቨስትመንት አለው። ይሄ ኢንቨስትመንት 50 ሺህ ብር ነው ያለው። ስለዚህ መግዛት የሚችለው ከ50 ሺህ ብር በታች ነው እንጂ ከ50 ሺህ ብር በላይ መግዛት አይችልም። 50 ሺህ ብር ሌዛ ነው ሪኳልቱ። ሌላስ ምን አለው? ስቶር ካፓሲቲ አለው። ስቶር ካፓሲቲ ስንት ነው የሚችለው ስቶሩ? 60 ቁሳቁስ ብቻ ነው የሚይዘው። ለመሆኑ ኢንቨስትመንቱ አንድ ጠረጴዛ ለመግዛት ስንት ብር ያስፈልገዋል? 2500 ብር። ለወንበርስ 500 ብር ያስፈልገዋል። ለወንበር 500 ብር ያስፈልገዋል። እሺ ስቶር ካፓሲቲው ለማን ነው? 60 ምንድን ነው የሚለው? 60 ወንበር ብቻ መሆን ይችላል። 60 ጠረጴዛዎች ብቻ መሆን ይችላሉ። 40 ጠረጴዛና 20 ሊሆን ስለሚችል ጠረጴዛና ወንበር የሚይዙት ቦታ መጠን እኩል ነው ተብሎ ተመሳሳይ ነው ተብሎ ታስቦ ዲዛይን የተደረገ ነው። ስለዚህ ስቶር ካፓሲቲ ምንም ተነጥሎ የተሰጠን ነገር ስለሌለ አንድ ነው ማለት ነው። ዩኒት ነው። ስለዚህ ይሄንን እንያዝና what is the objective of the problem? ኦብጀክቲቫችን ምንድን ነው? ማክሲማይዚንግ ፕሮፊት። ስለዚህ ኦብጀክቲቭ ፋክሽን ምንድን ነው? ኦብጀክቲቭ ፋክሽን ማን ነው ከተባለ ዜድ ኢኳልስ እዚህ ጋር ያለው 300 ኤክስ
ሲደመር 100 ዋይ 300 ኤክስ ሲደመር 100 ዋይ። ኮንስትራንት የምን እጥረት ነው ያለበት? የገንዘብ 2500 ኤክስ ሲደመር 500 ዋይ 2500 ኤክስ ሲደመር 500 ዋይ ሌዛን ኦር ኢኳል ቱ 50,000። ሌላስ ስቶሬጅ ካፓሲቲ ኤክስ ፕላስ ዋይ 1 ኤክስ ፕላስ 1 ዋይ ኤክስ ፕላስ ዋይ ሌዛን ኦር ኢኳል ቱ 60። ሌላስ የወንበርም ሆነ የጠረጴዛ ብዛት ኔጌቲቭ አይሆንም። ኤክስ ሹድ ቢ ግሬተር ዛን ኦር ኢኳል ቱ 0 ዋይ ሹድ ቢ ግሬተር ዛን ኦር ኢኳል ቱ 0። አሁን እዚች ጋር እስቲ ፊዚብል ሪጅናችንን እዚች ጋር ልሳላት። እሺ የዋይ አክሲስ አለኝ፣ የኤክስ አክሲስ አለኝ። የመጀመሪያው ላይ ስመጣ አሁን ይህን እኩል ይሆናል ብለን እናንብና ባውንደሪ ላይኖቻችንን እናዘጋጃለን ማለት ነው። 20 20 20 ብናጠፋ የሚሆነን እዚህ ጋር 25 እስቺ 5 ይቺ 500 ነች የምትመጣን። ስለዚህ የዋይ ዋጋ 0 ቢሆን 500ን ለ25 ሳካፍል ስንት ነው የማገኘው? 20 ትኖኛለች። የማን ዋጋ? የዋይ ዋጋ። የኤክስ ዋጋ የኤክስ ዋጋ 20 አለችኝ። የዋይ ዋጋ ደግሞ የኤክስን ዋጋ ደግሞ 0 በማድረግበት ጊዜ 20 ሲጠፋ 500 ለ5 ሲካፈል 100 የዋይ ዋጋችን 100 የመጀመሪያው ጥያቄ። ስለዚህ እነዚህ ሁለቶቹን በመቶ ላይ እና በኢቺ ግራፍ ማነች? 2500 ኤክስ ሲደመር 500 ዋይ እኩል ይሆናል 50,000 የሚለው ማለት ነው። 50,000 ይሄ ቢጫው መስመር። በመቀጠል ደግሞ ኤክስ ፕላስ ዋይ ያንሳል ወይም እኩል ይሆናል ከ60 ለሚለው የዋይ ዋጋ 0 ሲሆን የኤክስ ዋጋ 60፣ የኤክስ ዋጋ 0 ሲሆን የዋይ ዋጋ 60። ስለዚህ ቺ 60 እዚህ ነች ከ100 በታች፣ እንዲሁም 60 ደግሞ እዚህ ጋር ነች ከ20 በኋላ። ስለዚህ ሁለቶቹን የሚያገናኝ መስመር ከ100 በታችና ከእቺ 60 እቺኛውም የተቋረጠችበት ቦታ እቺ ቦታ 60። ስለዚህ አሁን ፊዚብል ሪጅናችን ማን ነው ከተባለ የምንመለከተው የዋይን ኮፊሸንት ነው። የዋይ ኮፊሸንት ፖዘቲቭ ነው። እዚህ ጋር 500 ሌዛን ነው ጥያቄያችን። ስለዚህ ወደ ታች ነው የሚቀባው ከቢጫው መስመር ወደ ታች። እዚህ ጋር ኤክስ ፕላስ ዋይ የዋይ ኮፊሸንት ፖዘቲቭ ነው፣ ያንሳል ነው ጥያቄው፣ ወደ ታች ነው የሚቀባው። ስለዚህ ሁለቶቹን ወስደን ፊዚብል ሪጅናችንን እንትን ስንል ይሄ አረንጓዴው ነው ማለት ነው ፊዚብል ሪጅናችን። ስለዚህ ፖይንት ኦፍ ኢንተርሴክሽናችን ወይም ኮርነሮቻችን እቺ 00 እና እቺኛዋ ነች ማለት ነው። እነኚህ 4 ኮርነር ሪጅኖች አሉ። ይቺኛዋ ግን ፒ ብዬ በወክላት ዋት ኢዝ ዘ ቫሊዩ ኦፍ ፒ? የፒን ዋጋ ላስላ ፋይንድ ፒ ፖይንት ኦፍ ኢንተርሴክሽን። ፒን ለማድረግ እዚህኛዋ 20 ሳጠፋ ማን ትሆናለች ብያቸዋለሁ? 25 ኤክስ ሲደመር 5 ዋይ እኩል ነው 500። ኤክስ ፕላስ ዋይ እኩል ነው 60። ስለዚህ በ5 ባበዛ በኔጌቲቭ 5 አብዥቼ ብቀንስ 25 ኤክስ ሲቀነስ 5 ኤክስ 20 ኤክስ 5 ዋይ ሲቀነስ 5 ዋይ 0 ይሄ 300 ከ500 ላይ 300 200። ስለዚህ የኤክስ ዋጋ 200 ለ20 10። የኤክስ ዋጋ 10 ከሆነ የዋይ ዋጋ ስንት ነው? የዋይ ዋጋ 50። ስለዚህ ፖይንት ፒ ፖይንት ኦፍ ኢንተርሴክሽናችን 10 50 ነች። አሁን ኮርነር ፖይንትስ አር ኮርነር ፖይንቶቻችን እነማን ናቸው? አንደኛ ይቺ መነሻችን 00 ሁለተኛ ኮርነር ፖይንት የዋይ ዋጋ 60 የሆነባት ይቺ 060። ሶስተኛ ኮርነር ፖይንት ይቺ 20 ኤንድ አራተኛ ኮርነር ፖይንት ፒ ብዬ ሰየምኳት ማነች? እሷ 10 50።
ከዚህ በመቀጠል ምን ማድረግ ነው? ዋት ኢዝ ዜድ ኦፍ 00? ዜድ ኦፍ 00 ስንት ነው? ሁለቱም ላይ 00 ስተካ ማለት ነው። ዜዳችን በቅድሚያ የዜድ ዋጋ ወይም ፕሮፊት ፋክሽናችን 300 ኤክስ ሲደመር 100 ዋይ የሚለው ነው። ስለዚህ ዜድ ኦፍ 00 ማለት 300 ሲባዛ በ0 ሲደመር 100 ሲባዛ በ0 0 ነው። ምንም አላመረተም፣ ምንም ትርፍ የለም ማለት ነው። ዜድ ኦፍ 060 300 ሲባዛ በ0 ሲደመር 100 ሲባዛ በ60 6000 ብር። ምን ብቻ? ወንበር ብቻ ቢያቀርብ 6000 ብር ያተርፋል። ዜድ ኦፍ 20 20 ጠረጴዛ ብቻ ቢያቀርብ ደግሞ ማቅረብ የሚችለው 20 ጠረጴዛ ስለሆነ 100 ሲባዛ በ0 አሁን ይሄኛውም 6000 ብር ብቻ ትርፉ። ዜድ ኦፍ ፒ ላይ ያለችው 10 ጠረጴዛና 50 ወንበሮች ቢያቀርብ ደግሞ 300 ሲባዛ በ10 ሲደመር 100 ሲባዛ በ50 ስለዚህ ስንት ይሆናል ማለት ነው? 3500 ይሆናል ማለት ነው። እስቲ ሂሳባችንን ቼክ እናርግ አንድ ጊዜ። እችኛዋ ስንት ነች? 20 አጥፍቻለሁ። 25 ሲደመር 25 ኤክስ ሲደመር 5 ዋይ እኩል ይሆናል 500። ስለዚህ እችኛዋ ካልኩሌት ሳረግ ስህተት ፈጽሜ ነው። ካልኩሌት ሳረግ እችኛዋን ካልኩሌት ስናረጋት ምንድነች የምትወጣው? ይሄ 3000 ነው። 100 ሲባዛ በ50 5000 ነው። ስለዚህ 8000 ብር በመሆኑ what is the maximum profit is 8000 ብር and obtained by purchasing or dealing 10 tables and 50 chairs። ስለዚህ ይሄ የፈርኒቸር አቅራቢ ግለሰብ አቅራቢ ወይ ድርጅት 10 ጠረጴዛዎችንና 50 ወንበሮችን ባለችው 50 ሺህ ብር 10 ጠረጴዛዎችና 10 ወንበሮችን ገዝቶ ቢያቀርብ ለተጠቃሚዎች ቢያቀርብ የ8000 ብር ማክሲመም ፕሮፊት ያገኛል ማለት ነው። ጠረጴዛ ብቻ ቢገዛ 6000 ብር ነው። ወንበሮችን ብቻ ቢያቀርብ 6000 ብር ነው ማትረፍ የሚችለው። ኮምቢኔሽኑ ደግሞ ስቶሬጁ ደግሞ 60 ነው የሚችልለት። ስለዚህ ሰውየው 10 ጠረጴዛና 50 ወንበሮችን በማቅረብ ከፍተኛውን ትርፍ ማለትም የ8000 ብር ትርፍ ማግኘት ይችላል ማለት ነው። የ8000 ብር ትርፍ ማግኘት ይችላል ማለት ነው። እንግዲህ እናንተ ደግሞ ይሄንን እኔ ያሳዩአችሁን 3 ጥያቄዎች በጥሩ ሁኔታ ያሳዩአችሁን እነዚህን 3 ጥያቄዎች ተጠቅማችሁ የሚከተሉትን የቤት ስራ ጥያቄዎች ትሰራላችሁ ማለት ነው። አንደኛው የቤት ስራ ጥያቄያችሁ ሶልቭ ኦፕቲማይዜሽን ወርድ ፕሮብሌም። አንደኛ ይሄ ጥያቄ አለ። ሁለተኛ ይሄኛው ጥያቄ አለን። ሶስተኛ ደግሞ የአምና የ12ኛ ክፍል ፈተናችሁ ደግሞ እዚህ ጋር ተቀምጧል። እነዚህን 3 ጥያቄዎች ተሞካክሩና በፓርት 1 የሰጠኋችሁን አንድ ጥያቄ ጨምሬ እኔ ደግሞ የነዚህን የ3 ጥያቄዎች መልስ አጠቃላይ የ4 ጥያቄዎች መልስ በቀጣይ ክፍል ፓርት 3 ብዬ ሶሉሽንስ ኦፍ ሆምወርክ ኤክሰርሳይዝ በማለት እናንተ ሰርታችሁ ትመጣላችሁ። እኔ ደግሞ አብረን በጋራ ሶሉሽናችንን እንሰራለን ማለት ነው። ለነበረን ቆይታ እጅግ በጣም አድርጌ አመሰግናለሁ። ቸር ዋሉልኝ።